የትም መስሪያ ቤት ተቀጠሩ፣ ማንም የማይነግራችሁ 7ቱ የሥራ ሕጎች እነሆ። የመጨረሻዎቹ 2ቱ እጅግ በጣም ወሳኝና ጠቃሚዎች ናቸው። በተለይ በዚህን ጊዜ የሥራ ባልደረቦች እንጂ ጓደኞችህ አይደሉም። ስለዚህ ጥንቃቄ። ሁለተኛው አለቃ አማካሪ አይደለም። የፈለግከውን ያህል ብትቀርብ፣ የፈለግከውን ያህል በመካከል ያለውን ክፍተት ብታጠብ፣ እንደ አማካሪ አድርገህ እንዳትቆጥ። አለቃ ነው። ሶስተኛው ክፉን ነገር ፈጣሪ ያዘልህ እንጂ በማንኛውም ሰዓት በሌላ ሰው ልትተካ ትችላለህ። ይህ አብዛኛው ወይም ደግሞ ሁሉም መስሪያ ቤት ወይም ተቋማት የሚያደርጉት ነገር ነው። ስለዚህ ጥንቃቄ አድርገህ መስራት አለብህ ማለት ነው። የሥራ ሕግ አንድ ላይ ያለውን ማክበር ካልቻልክ 4ተኛውን ትሳሳታለህ። 4ተኛው የሚለው የግል ጉዳዮችህን ለማንም አታጋራ። ፕራይቬት የሆነው ነገር ያንተና ያንተ ብቻ ነው። ስለዚህ ለሌላው የምታጋራው ነገር አይደለም፣ ደካማ ጎንህን ታሰፋዋለህና። 5ተኛው በስራ ሁናቴ ውስጥ ጠንክረህ መስራት ካልታየልህ ዋጋ የለህም፣ ወይም ደግሞ ስራ በራሱ ዋጋ የለውም፣ አያሳድግም፣ አያስመሰግንም፣ ሰርቲፊኬት አያስገኝልም። ስለዚህ የምትሰራው ስራ እንደሚታይልህ እርግጠኛ ሁን። 6ተኛው ስራን ስትሰራ ብቻህን አይደለምና የምትሰራው፣ ስሜታዊነት ዋጋ ስለሚያስከፍል እጅግ በጣም ተረጋግተህ ስራ። ምክንያቱም በአንድ ስራ ላይ የተለያዩ ሀሳቦችን እያስተናገድክ በህብረት እየሰራ የተሻለ ውጤት ለማምጣት ስለምትሞክር ችግር እንኳን ቢፈጠር ስሜታዊነት ካንተ እንዳይመነጭ አደራህን። የመጨረሻውና እጅግ በጣም ወሳኙ 7ተኛ ላይ ያለው ሁሉንም ነገር መዝግበህ ያዝ፣ መረጃዎችንም በስነ ስርዓት ሰድር። ይህ አሁን በተለይ በዲጂታሉ ዓለም ውስጥ መረጃ አያያዝ ስርዓታችን እጅግ በጣም ደካማ ነው። በእጃችን ያዘው ነው ስልክ የሚጠፋብን አይመስልም፣ ኮምፒውተሮቻችን የሚጠፉብን አይመስልም። ኢቭን ባይጠፉብን እንኳን በሌላም ዕቃ ወይም ዲቫይስ ቀይረን የምንገባበት ኢሜሎቻችን ክላውድ ሲስተማችንን ማለት ነው አርካይቭ የምናደርግበት ሜካኒዝም እጅግ በጣም ኋላ ቀር ነው። ስለዚህ በዘመነ መንገድ መረጃዎችን ከጧት እስከ ማታ ያዝካቸውን መረጃዎች ደግሞ ስርዓት አሲዝ። ይህ ነው እንደ ቲፕ የምጋብዛችሁ። ከወደዳችሁት ለወዳጅ ዘመዶቻችሁ ሼር አድርጉት፣ ታተርፉበታላችሁ። ቤተሰብ መሆኑን እንዳዘነጉ ሼር፣ ኮፒ ሊንክ አድርጉ። ሻሎም